ሪፕላይ ዋትሳፕ ላይ መጥቶልኛል። ሚስ ትክክለኛ ሎኬሽን ላይ ነው ያለሁት ማለት ነው። ኦኬ መልሳቸውን እንጠብቃለን። እናመሰግናለን። ራሱ ጋር ነው ቁጥራቸው ከእንትን ላይ እሺ ዌብሳይት ልመርቅ ነው አሁን ልመርቅ ነው። ፋሚሊ ቡና የበረደብኝ ቤተሰብ ከሰሌም ካላለቀ ነው። ቡናሽን ጠቂ እዚህ ጠንቋይ ይመስል ሳርዬ የኔ ምርቃት ጠባይ እግዚአብሔር እንደዚህ አይነት ግፍ ይታገሳል ግን ማለት ነው። እንደዚህ በዚህ ልክ ሽንት ቤት ምናምን ውሃ ምናምን በስመ አብ እንዴት ነው ግን እግዚአብሔር እንዴት ነው ማለት በስመ አብ ብር ማትሽና ማርያም ነች ፈጣሪ ካፍለሽ ነው ወይስ እንዴ? ቤተሰብ አሜን በል። ዓለም ሰላም ይሁን። ሰላም ለዓለም፣ ፍቅር ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር። ምርቃትሽ ነው ያልፈልገው ሂጂ የቡና ምርቃት አሜን በይጂ። አይ ምርቃት አንዳንዴም ቁጥሩ አይደለም ይሄ ኦንላይን ተቀምጦ ግማሹ የሚረግመው ግማሹ የሚመርቀው ኖ ሀቢባ ደግሞ ሀቢባ በቲክቶክ የመጣ እንትን እውነት ይመጣል ብለሽ ነው? የትልቅ ሰው ሲሆን ነው አሚን ማለት ያለብሽ። እሺ በይ በይ። ላፕቶፕ፣ ስልክ፣ ሂውማን ሄር፣ ቀሚስ ያልተሰጣት ነገር የለም። ሲያሽቃብጥ ነገሩ እነሱ ከልባቸው ነው። ውይ ተለጠፈች። እኔ ቶሎ ብለው እዛ ጋር ቢደርሱት ነገር እና ሁሉ ነገር ሰጥቶ እንዴት አይስ እና እንዴ በእንትን ራሱ አደባባይ ላይ ቢሰጠው አይገርምም። ይሄ ሁሉ እንትን ብለላት እግሯ ወደ ላይ አንስታ ራሱ ብትሰጠው በቃ ሰው ያደንቀዋል። ኧረ በስመ አብ ይሄ ሁሉ ስጦታ ኧረ ውሸት ነው ይሄ። አውቀው ነው ፌክ ፒፕል ከኛ ሀገር የባሱ ፌኮች እኮ ነው። ፋይዳ ሬስቶራንትም እንትና ያሁን አመሰለችኛ እግዚአብሔርን በጣም ደስ የሚል ጊዜ ነው። እግዚአብሔር ረዳ። ምንም ኢሞሽናል ማልቀሴ ባልያው ብሏል። ያሳዘንኳችሁ ካላችሁ ግን እኔ በጣም እንትን ነው ማለት ጥሩ ሰው ማድረግ ስላልቻልኩ በጣም ደስተኛ ነኝ። እውነቱ በወጣት ሲሏቸው ሊያሾ ስትቀቅላ አስጠታት አሁን ተፋታ ገብታ ደግሞ አሁን ደግሞ በዚህ ወሬ ትፈተፍታለች። ምንም ችግር የለም። አለመግባባት ነው እንጂ ምንም አንቺ ብቻ እኔን እንኳን አወቃችሁኝ እንደዛ አይነት ሰው እንዳልሆንኩኝ መታወቅ ለኔ ለበጎ ነው። ኢትዮጵያ ሄጄ ስጋ በላለሁ ብዬ ደግሞ ሰው አምናለሁ። በክፋት አላሰብኩትም። ለዛ አይደለም ስላልሽ እኔ ያለኝን ሰው አምናለሁ። ለምን ራሴ ታማኝ ስለሆንኩ ሰው ያለኝን አምናለሁ። እኔ መጣችሁ እኔ ነኝ ጋብዛችሁ ከመጣችሁ ቤታችሁ ነው ኤኒ ታይም። ግን አትቸገሩ። ምንም እኔ በእውነት ከልብ ይቅርታ ካልኩኝ አይደለም ምንም ነገር ቂም የለኝም። እኔ ጨርሻለሁ። እንደሌላው ሰው አይደለም። ከኋላ ሌላ ከፊት ሌላ አይደለም። እኔ አሁን ሀቄ ነው። ይሄን እኔ የምመሰክርላታለሁ። ሳርዬ አስመሳይ አይደለችም። ከፊት ሌላ ሳላልኩሽ ከልቤ ነው፣ የእውነት ከልቤ ነው ይቅርታ የጠየቅኩሽ። ምግብ ቤትሽ ድረስ አቡዳቢ ቅርቤ ስለሆነ መጥቼ ባገኝሽ እንደገና ይቅርታ ብጠይቅሽ ደስ ይለኛል። እኔ እግዚአብሔርን ያንቺን ስም ለማጠልሸት ምንም አይነት ምክንያት የለኝም። ቪዲዮ ስሪ እሺ መስዬ። አሁን እንደወረድሽ ማሬ እንደወረድሽ ቪዲዮን አጥፊውና በዛ ቪዲዮ ስሪ። ሬስቶራንቱ ስሙ አላውቀውም ነበረ። አሁን ግን አውቄዋለሁ። ይሄ ነው እና ሳራ ሀበሻ የመሰለቻችሁ ሰዎች በሙሉ እንዳልሆነች እወቁልኝ ብለሽ ቪዲዮ ስለሽ በቃ መጠየቅ መስራት ያ ነው ለኔ ይቅርታ፣ ትልቁ ይቅርታ እሱ ነው። ከዛ በላይ እና እኔ ራሴ ሪፖስት አደርገዋለሁ። ስሪና ላኪልኝ ዋትስአፕ ላይ እኔ ራሴ ሪፖስት አደርገዋለሁ። እሺ መስዬ ፈረደብሽ ምስኪን። አንድ ደሃ ቢታ ሸቃሊት እኮ ማንም አጋኝላት። ሳሪንም ፎሎ አድርጓት። ሳራ አልሐበሻን ሁላችሁም እዚህ ያላችሁ ስድስት ምናምን ሰዎች ፎሎ አድርጓት። እነሱም ፎሎ ፈልገው ነው ፎሎ አድርገውኛል። ሁላችሁም ያላረጋችኋት ካላችሁ አድርጓት። እኔ ድሮም ፎሎ ናት። ደግሜ ፎሎ ላድርጋት። ባዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ኩራታችን ቲክቶክ እንደማጠፋ ቃል ትግባልና ነው የምትወጣው። ሀቡ
ከቲክቶክ እንደማጠፍ ቃል ግቢ እውነት ነው። በነገራችን ቀልድ የለም። አይ የሆነ ጊዜ ስለምወዳችሁ ተነቅፎ አልጠፋም ብለሽ በዛ እኔ ራሱ ከቲክቶክ ከጠፋሽ ወደ ቲክቶክ እስክትመጣ ድረስ እኔ አላበሻ ልሄድ በማዕቀብ ወልደገር ጊዮርጊስ እኔ እኮ 10 ሰው የማይሞላ ሰው ተናገረ ብዬ አልጠፋም። ቤተሰቦቼ ናችሁ። ምን ያህል ሰው እንደሚወደኝ፣ ምን ያህል ሰው እንደሚያከብረኝ፣ ምን ያህል ሰው ለእኔ የተጨነቀ ሰው እያየሁኝ አይደለም። እኔ ያልኩት እርዳታ ሲኖር ልምጣ። ብዙ ጊዜ አየህ ሁሉም ቦታ ላይ አበዛሁት እኔ። ምክንያቱም ትናንትና አንድ ጓደኛዬ ማንም ቤት አይታይም ብቻ ነሽ ሁሉም ቦታ ላይ ስትለኝ አይፊል። ምክንያቱም ይሄ ግን ብዙ ብራንች አለው መሰለኝ። ምናልባት አለማወቅ ይሆናል። ይሄ ፍሪጅ መራልና ይሄኛው ምናልባት እንትንም ይሆናል። ግን ይሄ የሰጠ ምግብ ቤት ነው የከፈተው። አንድ ጊዜ መታየት እንደዚህ ከነገና ደስ ይለኛል። ይሄ ማስታወቂያ እኮ ነው። ማስታወቂያ ይኸውልሽ፣ ሰው አልተረዳ ነው። ብዙዎቻችን የሆነ መደበቅ እንወዳለን። መደበቅ ደግሞ የማይሰርቅ ነገሩ ሀበሻ ዳንኪራ ይወጣል። ቲክቶክም ሌላም ፕላትፎርም መምጣት ነው። በቃ የሚደበቀው የኋላ ነገር ያለበት ነገር ነው። የሚኮራበት ነገር የሌለው የሆነ ከዛ የመጣው ነው። ያው እዛ ወስዳ ፀጉሯን ልትሰራ ወስዳው በቃ እዛው ጥላ። አንቺ ለምን ትደበቂያለሽ? ለሰው ምን ሞራል ትሆኛለሽ እንጂ መደበቅ የለብሽም። ያው የለችም ማስዋብ ስለማትኖር ላይ ማለት ነው። በዚህ ዘመን ስትኖርማ ሲራገጡ እሷም ትራገጣለች። ዘመኑ ማለት ነው። ሰዎች በፍቅር ይሁን በደግ ሰው የሰራበትን እንዴት ቦታ አይመልስም? ጥሩ ሰዎች ይከላከልላቸዋል ስራቸው። አንቺ ጥሩ ሰው ስለሆንሽ ራስሽ ታውቂዋለሽ። ማንም ይመሰክርልሻል። አንቺ መልካምነትሽን ስለምታውቂው ስራሽ ይመሰክርልሻል። ስራሽ ይናገርልሻል። እንግዲህ ቡና የቆላችሁ ነበረ ቅድም። እኔ ሁሉ ጊዜ ሀቡዬ ፊት ለፊት ነው የምቀርበው። ሌላ ቡና ብቻ ወይኔ ትዕግስት ጋር ሳልሄድ ቀረሁ። የሚባለው የሚወራው ቢሆን ኖሮ ስልኬን ማስከፍታለሁ እያልኩ ሁሌ ሳላስከፍት እቀራለሁ። ምግብ ቤት እንደዚህ ተወደደ እንዲሆነ ብሎ አቤቱታ ሁሉ ሰው ሲናገር ከሁሉም ምግብ ቤት በፊት ወጥቼ እኔ እስቲ እንነጋገር እንደዚህ ሆኖ ያ ያደረኩት ከቅንነት የተነሳ ውስጤ ምንም አይነት ነገር ስሜት ለሰዎች ያለኝ አክብሮት ለህዝቡ ያለኝ በህዝብ ነው ስጦታ በራሴ ብጥረት ከእግዚአብሔር ቀጥሎ ህዝብ ነው። ለሰው ልጅ ሀብቱ ህዝብ ነው። ስለዚህ ስጦታ ገዝተውለት ማውራት አለብን ብዬ ግራ ገባ። አሁንም ደግሞ ይሄ ነገር እኔ ለሚወዱኝ ለሚያከብሩን ለምን እኔ ይመስላችኋል ስላልሆንኩት አንድ ነገር ችግር ቢኖረኝ ውስጥ አንድ ነገር ማስረጃ ያለው ሰው እኔ 20 ምናምን ዓመት እኮ ቀላል አይደለም። እንደው ምን ስለሆንኩ ነው እኔ ከ18 ዓመት 19 ዓመት እየሰሩ ያሉ ልጆች አሉ። አውቀው ነው 6 ዓመት 7 ዓመት ነው የመጨረሻ ትንሽ አይፎን ቢበደሉ አንድ ነገር ቢሆኑ ገንዘብ እንትን ቢሉ ምን ቢሉ ማን ነው የሚቀመጠው? ታዲያ ሰኞች አይደሉ እንዴት ግን ሊገዙላቸው? ውሸት ነው ባክ። እንደፈለጉ ቤታቸው ነው። እኔ እንደ ልጆቼ ናት ሰራተኛ ብዬ አላስብም። ስለዚህ አንዳንድ ጊዜ ሰው ለምን በትክክል ሰራ ለምን ጥሩ ሆነ ተብሎ አንዳንድ ሰው አንድ ነገር ሲጽፍ ህዝቡ ተከትሎ ሲያለው እውነት አስመስሎ ሲጽፍ እና አብዬ እኔ ከእናንተ ውጭ የትም አልሄድም። ቤተሰቦቼ ገንዘብ አይደለም ለሰው ሰው ነው የሚያስፈልገው። ከሰው ጋር ስትሆኚ ነው የሚያምረው። ባህላችንም እንደዛ ነው። ተፋቅረን ተባብለን ለምንሄደው ነገር ሰው በቃ ስልክ ሲገዛለት የምር እየመሰለ አንድ ሰው ረተን ጥሩ ስም ይዘን ለልጆቻችን ብንሄድ የሚል አቋም ነው ያለኝ። ግን አንዳንድ ጊዜ ያጋጥማል። ይሄ ደግሞ ለበጎ ነው። እኔ ቅርም አላለኝም። እነሱ ደግሞ እድሜያቸው ምንድን ነው ልትሄድበት ነው ወይስ ሊሄድባት ነው? አንደርስታንዲንግ ስለአረጉ ነው እንጂ እኔ ዛሬው ሰው እኮ አያፍርም። እንደሚወድሽ አየሽበት ገብቶሻል። ጥሩ ነው። ችግር አንዳንዴ እንደዚህ አይነት ነገር ሲፈጠር ታይን በዚህ ላይ የወደቀ እግር ምን ያህል ሰው እንደሚወድሽ ምን ያህል ህዝብ እንደሚወድሽ አየሽበት። ተበለቀቀች ወይኔ ጉዴ ፈላ። አንቺ ህዝቡ ምን ያህል እንደሚወድሽ ይሄ እኮ በቃ እዚህ ድረስ ጫማ አድርጋ ታደሰ በአንድ ነገጥ ነበር የሚገርመኝ። ብዙ አደራ ነው የሰጠኝ ህዝቡ። ኧረ ዕቃ እንዳይተረተር እናቴ ምን አድርጌ እንደማትደስት የምር
ከጎኔ ሆነው እንደዚህ ያደረጉልኝ ልጆች እኔ አረሳቸውም እስከምሞት ድረስ በእውነት ብድር መላሽ ሰው ልጅ የግድ ሳራ ኮፍያ ያጠለቁላት ማድረግ ያለብኝ ነገር እኔ ለነዚህ ህዝብ ከኔ ጋር ለቆመው ፍቅሩን ላሳየኝ አንቺን ሀብታም ያደረገ ጌታ እኔንም ሀብታም ያደረገ ጥሩ ስሰራ ነው በይበልጥ እነሱ የሚደሰቱትና የበለጠ ከዚህ በፊት ከማረገው ነገር ጥሩ ነገር ሰርቼ አስደስታችኋለሁ በቅርቡ እኔንም ፎሎ አድርጉኝ እናንተ ምን አይነት እንደው እነዚህ የማይረቡ ተነሳሽነት አላት በጣም ደስ ይላል ደስ ይሆናል ይሄን ስለሰማን ሳርዬ ኑሪልን ክበሪልን ሆስቷ ፎሎ የተደረገችው አይታይም ሌሎች ፎሎ የተደረጉት ይቺ አሁን 1000 ሰው ነው ምናምን ፎሎ ተደርጋለች ቅልቦች ገብተዋል ልብስ ሻጮች ገብተዋል ገባ በሉ እንዴት ነሽ ሰላም ናችሁ ወይ ሰልባጅ ነጋዴዎች ገብተዋል አለች ልጅቷ ማሚውት አድርጋ ምስኪን ሀብታሞች ያውሩ እንጂ እሷን ማን ይሰማታል አንቺ እኮ እኛ ይኸውልሽ ያውም እንደውም አንድ ደግሞ ልብስ ሻጭ ገባ ያስቀብጣል ሳሪዎቻችንን ብር ለማስመለስ እዚህ አንቺን ከኋላ አድርገን እንዴ ምሳሌ የኔ ጀግና እንዲማ ጭራሽ እንዴ እኔ አይቼው የእናንተን ትዕግስት ነው የተደነቅኩት ለምን አንድ አይነት ነው መቼም የምንኖረው እኔም ሬስቶራንት ነው አመት ከ7 ወሬ ነው አንቺ ምሳሌ ነሽ እልሻለሁ ሁሌ ጎበስ ጠንካራ የአንቺን ቪዲዮዎች የአንቺን ኮሜንቶች የአንቺን የምታረጊያቸውን ነገሮች እያየው የሚሰሩ እጆች የሚሰሩ ልቦች የሚሰሩ ጭንቅላቶች ሁሌም ተወቃሽ ናቸው ሁሌም ስለሰራሽ እኮ ነው ስላረግሽ ነው አሁን ይሄ ነገር የብዙ ባለቤት ስለሆንሽ እኮ ነው ያ ነገርም ራሱ አይ እንደዚህ የተባለ የሆነ ትንሽ እንኳን ሳይሆን እና በጣም ጠንካራ ሴት ለእኔ እንደ ትልቅ ምሳሌ ነሽ እውነቴን ነው በሴት ጉልበቷ እንኳን የኔ አላመት እና አንቺ የደረስሽበት ለመድረስ ነው እንትን የምለው እና ሞር አንዳንዴ ብዙ ፖዚቲቭ ነገሮች አሉ እኔ እንኳን 4-5 ወር በወንድ ልጅ አቅም እንኳን ለማልቀሱን ላደርሽ ነበር ያሉ አንዳንድ ነገሮች እንዲሆነ እንዲተደረገ እንዲያለ የኛ ችግር ይሄ ነው በቃ የሰው ልጅ ገብቶ አስተያየት ቁጭ አድርጎ ፊት ለፊት አይጽፍም ወይም ደግሞ ሞዴርን አይደለም ወይ አይጽፍም ወይ ደግሞ ሪል ትክክለኛውን ነገር ፊት ለፊት አይነግርሽም ከአንቺ ወጥቶ ዙሮ ተጠምጥሞ ሀገር አዳርሶ ነው ከዛ እኛ ጋር የሚደርሰው እና እዚህ ላይ ደግሞ አንቺን አይቼ ነው እኔ ብዙ ጊዜ የምወጣው ፊት ለፊት መነጋገር አለብን መጋፈጥ አለብን ዝም ብለን ለምን የሬስቶራንት ስራ የቲፎዞ ስራ ነው አንድ ነገር ካለ ሌላውን እያወራ ስለሆነ ምሳሌያችን ነሽ ጠንካራ ሴት ሳርዬ እኔ እንዲሁም ይህን 2 ቀን እንዲሁም በእንደዚህ አይነት ነገር ጊዜ መፍጨት የለብሽም እንዲ አንቺ እኮ አንድ ቃላት ብቻ በቂ ነው አንዴ ብቻ ኧረ በእናትሽ ሀቢባ ሰውጭ ምን ያሽቀብጣል ይሄ ነው ማለት ነው ባይዘው ሰማን ያላት ማን ጠራሽ ከጣሊያን ደግሞ ሞሰብ ሬስቶራንት ምሳሌ ነሽ ጠንካራውኝ እያለ ነው ሰላም ብያለሁ የቅልቦች እንዴት ነህ ወይ ሰላም እንዴት ነህ ሰላም ነው አቡዬ እንዴት ነህ ሳሪ አለሁላችሁ ሰላም አብስ ስላየሁሽ ድጋሜ ሳያላውሻል አመሰግናለሁ በጣም ደስ ብሎኛል በርቺ ያው ትናንትናም ትንሽም ቢሆን የሆነ ነገር ደውዬም አንቺ አይደለሽም ሀገር ነሽ የሀገር ምልክት ነሽ ስለዚህ ስለ አንቺ ብዙ መናገር ማውራት ይቻላል መላው ኢትዮጵያውያን በተለይ ወደዛ የሚመጡትንም በእንግድነት የምታደርጊውን የምትከፍይው ዋጋ ሁሉ እናውቃለን እንደዚህ አይነት ነገሮች ደግሞ ሊፈጠሩ ይችላሉ እና ብዙ እንትናት ላይ በተለይ በሶሻል ሚዲያውም ደግሞ አስታራቂ የሁሉም ቦታ እህት ወንድሞችሽ በፍቅር እንዲኖሩ የምትሰሪ ጀግና እናታችን ነሽ እና ብዙ ጀግና ሴት ናት ስሜት የሚጎዳ ነገር እንዲሆን እንግዲህ ወደ ሰፊ ብዙ ቻሌንጆችን አልፈሽ ነው እዚህ የደረስሽው እና በትዕግስት ለምንድን ነው የማትወጣው በሶሻል ሚዲያው ግን አሁን እንደው እዚህ ላሉትም እያየነው ያለነው አንዳንድ ነገሮች በፊት
አታስከፊው ምን ሰውዬ የተለያዩ ማሳቅ የሆነ ነገር ቶሎ ለማግኘት ምናምን ነገር ይሞክራል። አሁን እየታየ ያለው ትሬንድ ደግሞ ምንድን ነው? ትልቁን አይነኬ የሚባለው ምንድን ነው? ቅድም ልብስ ነበር፣ አሁን ደግሞ እያዞረ ሆቴሉን ያስተዋውቃል። ትልቁ በመዘርጠት ወደ ቦታው መልካም ነገር የሚሰሩትን በማድረግ ራስን ታዋቂ ለማድረግ እያስተዋወቀ ነው በዘዴ ማለት ነው። ከዛ ተመለሰ። እሷ አንገቷን አቀርቅራለች። በተለይ እኛ የምንከተላቸው ሰዎች ስንሰማ ከእንደዚህ አይነት አንገት በቃ የተለመደ አይነት ነገር ነው። አሁን ነው ቀና የምናየው በቅርበት ከአበባ መጋብረ እንሰራለን። ሳሪ በደንብ በሁሉ ቦታ ላይ ሰዎች ሲጣሉ ሽምግልና ውስጥ የምናስገባት፣ ሰው ሲቸገር እንድትረዳ ሲያወራ እኔ ደስ ይለኛል። ቢሆንም መፍታት ሲያወራ ማቋረጫ የለውም። እንደ ሴት ያወራል። ከእንደዚህ አይነት ነገር ብንጠብቃት እሷ የሀገር ምልክት ናት። ስለዚህ ሀገራችሁ የፈለገ ነገር እንትን ብትል ሀገርን በምናይበት ሁኔታ በዛ ደረጃ ምናልባትም እንደ ኤምባሲ ሀገር ወክላ የምትሰራው ነው። ቤቷንም የማየቱ ዕድል የሚቀበልበት መንገድ ሁሉንም መስተንግዶን ማይቻለው እና እንደው አሳልፈን በመሰጣጣቱ ላይ ባንዘምት መልካም ነው። ሶሻል ሚዲያው ግን ዘመቻ እያየሁ በጣም በሚገርም ሁኔታ በሌሎችም ላይ ነው አይነኬ የሚባለውን በመንካት ወይም መልካም የሚሰሩትን በማኮሰስ ነገሮችን ለመቀየር እና ለጥላሸት ለመቀባት የሚደረጉ ነገሮች ይታያሉና እንደው ስናይ ስንሰማ ተረጋግተን ሰከን ብለን በጽሞና አይተን የራሳችንን ሀሳብ ብንሰጥበት መልካም ለማለት ነው። ሳሪ ሰውዬው ስም ጥቀስልን። በቃ እንደዚህ አይነት ነገር ሳትረብሽ እህታችን መሲል እንዳጋጣሚ ትናንትና አንተን ስል እንዳጋጣሚ ነበረ ግርግሩን አይቼ የገባሁት። የሰራሽውን ቪዲዮንም ልጆችም ልከውልኝ ከዛ አንቺንም ልከውልኝ ማየት ሞክሬያለሁ ነው። ከዛም አንጻር ዛሬ ይቅርታ ስላልሽ በጣም ደስ ብሎኛል። ምንም ግልጽ የሆነ እና አንቺም እንደዚህ አይነት የመመለስ ልብ ትናንትና የምትናገሪበትን ቶን ልክ አልነበረም። ዛሬ ደግሞ በጣም ደስ በሚል ይቅርታም ብለሽ አሁንም ደግሞ ከዛም አልፎ ቤትሽ ድረስ መጥቼ የሚል ልክ ይሄ የኢትዮጵያዊነት ልብ የሚያሳይ ነገር ነውና አንቺንም በዚሁ አጋጣሚ ሳላመሰግንሽ አልቀርም። ቴንኪው። ግን አንዳንድ ቪዲዮዎችን ስንሰራ ዘለን ወደ መስራቱ ወደ ቪዲዮ ሪካርዶ አድርገን ወደ ፖስት ከመጠባ 2-3 ቆም ብለን ብናስብ መልካም ነው ለማለት ነው። አመሰግናለሁ። እሺ ተስፍዬ እጅግ በጣም አድርገን እናመሰግናለን። ኦኬ እንግዲህ ጨርሰናል። የሚቀጥለውን ደግሞ ዋትሳፕ ላይ ሬስቶራንቱ መልስ ምላሽ ይሰጠን። በዋትሳፕ ምላሽ ካልሰጡ እንግዲህ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ ለቪዲዮ ምላሽ እንዲሰጠን ሬስቶራንቱ ቪዲዮ ሰራለሁ ለሬስቶራንቱ። ይህ በዋትሳፕ ኮንታክት አድርጌ ሲመልሱ ይጠብቃል። ካልመለሱ እስከ ነገ ቪዲዮ ሰርቼ ለቪዲዮ የህዝቡን ድምፅ አስተጋባለሁ ምላሽ እንዲሰጡ። ልጅ አይቼዋለሁ። መልስ ሰጥታል ላንች በራስሽ በቃ ደጋግመሽ ፖስት አታደርጊም። እና ከዚህ ናት ያለው። ይህንን ቮይስ አስቀምጫለሁኝ እና ቮይሱን ሰምታችሁ እንደምትመልሱልኝ ተስፋ አደርጋለሁ። ቮይሱን ሰምታችሁ ምላሽ ካልሰጣችሁ ያው ቪዲዮ ለመስራት እገደዳለሁ። ቪዲዮ ሰርቼ ያው ምላሽ እንድትሰጡ የህዝቡን ድምፅ አስተጋባለሁ ማለት ነው። አመሰግናለሁ። አታመመች ምን አላለችም እኮ አልተስማማችም። አሳፍ ኦኬ። ይህንን ቮይስ እስከ ነገ ከመለሱ ሬስቶራንቱ ኦኬ፣ ካልመለሱ ነገ ቪዲዮ ይሰራል። ሴትዮዋ ስንት ዓመት ለፍታ አስተምራ እኔ ትላንትና ስሰማ በጣም አሳዘነች። አሁን እንዲሁ ግን እኔ አንድ ጥያቄ አለኝ። አሁን ለፍታ አስተምራ ሳሪ እስኪ ምን ትይናለሽ? አሁን እኔ ባይሆን ገና በጉ እየሄደ ያለ ነው ሬስቶራንት። እንደምታዩ ደግሞ በጣም በነጮች ነው ተጨናንቄ ያለሁት። እንዲሁም አንዳንዴ ሀበሻ ሲኖር አረ እንኳን ኖራችሁ ለቡዳ መድኃኒት ትላለች። ደግሞ የመጀመሪያ ልጇ ነው። እንዲሁ ግን አንድ ነገር አለ እንዲሁ መረዳት ቢኖር አሁን ኤግዛምፕል አንድ እኔ አሁን
ከ2 ዓመት በፊት ደሞዝ እየጠበቁ ምኖር ሰው የነበርኩ ነኝ እና በአሁኑ ሰዓት 9 ቤተሰብ አሉ እኔ ጋር የሚሰሩ እና ትልቁ እንትናችን ሲያንስ ቢሆን መደጋገፍ እስከ ድካማችን እስከ ጥሩ ጎናችን መደጋገፍ ካልሆነ ደግሞ ሞር እንዲሁ ራሱ በስ ኢትዮጵያ ቢሆን ችግር የለም። አንድ ወጥ ቤት ቢወጣ ወጥ ቤት አበጠሽ ትተኪያለሽ እና እኛ ቀን ከሌት ድካማችን ጫማ የምንጨርሰው የቤተሰብ ላይፍ የሚባል የለንም። እውነቴን ነው የምነግራችሁ። ሁሉ የደላው ይመስላል እና በአንድ አይናችን ነው የምንተኘው። ጫማችን እስኪያልቅ ነው የምንሯሯጠው። ትልቁ ነገር ምንድን ነው? ዓለም ላይ አሉ የሚባሉ 2 ከባድ ስራዎች ነው። ከነዛ ውስጥ ትልቁን ነው ይዘነ ያለ ነው። እሱ ምንድን ነው? ሬስቶራንት ምግብ ነው። ስላመናችሁን ነው መጣችሁ የምትመገቡት የምትበሉት። ያ ነው እኛ እንቅልፍ የሚነሳን። ሰው እንዳይታመም የሆነ ነገር በልቶ በቃ ኢንፌክሽን እንዳይኖረው ምን እንዳይል ያ ነው ሀሳባችን እና ከቻልን እንደው ይሄ በጎውን እንደው እንትን ቢባል እና ሳሪ አሁን እኛን ምን ትያለሽ? አሁን ለእንደዚህ አይነት ነገር ከትላንቱ ዛሬ እንደዚህ ጠንካራ ሆነሽ በዚህ ጎንሽ ምን ትይናለሽ? አሁን ብዙ እርግጠኛ ነኝ እንደኔ ብዙ በቃ ድምፃቸውን ማጥተው ግራ ገብቷቸው ቁጭ ብለው የሆዳቸውን በሆዳቸው ይዘው የሚኖሩ ብዙ ሬስቶራንቶች አሉ። በተለይ አውሮፓ ላይ በጣም ከባድ ነው እና እንዲሁ ምን ትይናለሽ አንቺ? እንዲህ አይነት ነገር ሲመጣ በምንድን ነው ጥንካሬያችን መለካት ያለበት? ምንድን ነው መሰለህ፣ ምግብ ማለት ወደ ሆድ የሚገባ ማለት ወደ ሰውነታችን የሚገባ ነው። የምንቀባ ውጭ ኤክስተርናል ዩዝ አይደለም። ምግብ ማለት ሰውነታችን ውስጥ ገብቶ ካንሰር በለው ፉድ ፖይዝን በለው እኛ እንደምንለው ብዙ የሚያመጣው በአፋችን የምንከተው ምግብ ነው። ለማንኛውም በሽታ ምግብ ነው። ከምግብ ውጭ ሌላ በሽታ በጉንፋን በአየር የሚመጣ ነገር ሊያጋጥም ይችላል። ግን 90% ከምንበላው ነገር ነው በሽተኛ የምንሆነው። ለሰውነታችን ጤንነት፣ ለዳይት እንትናችን፣ ለምንም ነገር የምንጠቀመው ምግብ ነው። ስለዚህ አንድ ሰው ፉድ ፕሮዳክሽን ወይም ደግሞ በምግብ ኢንዱስትሪ ላይ ሲሰራ ለሰው መጨነቅ ያለበት አንተ ምግብ ስትሰጥ አንተ የምትበላው ምግብ ነው ለከስተመር ማብላት ያለበት። እንደኔ ፕሪንሲፕል ሌላው አላውቅም። አንተ ቀምሰህ ይሄ ምግብ እኔ ጠዋት ተነስቼ 8 ሰዓት ላይ እገባለሁ። ምግቤን አይቼ ቀምሼ ጨው ይኑረው አይኑረው አስተካክዬ የሚበሉትን ነገር ማንም ያውቃል። ገብቼ ይሄ ነገር ይሄ ነው ይሄ ነገር አንሶታል ቀምሼ ይሄን አስተካክዬ ራሴ ላይ ብዬ ምሳ ሰዓት ቁጭ ብዬ ምግብ ቤቴ ነው የምበላው። እንጀራውም እንዳለ ለሰው የምሰጠው እኔ ራሴ የምመገበው ምግብ ነው። ለዛ ነው እግዚአብሔር የሚባርክህ። አንዳንድ ሰዎች ምግብ ሲያቀርቡ ከሌላ እንትን ነው የባለቤት ሌላ ምግብ አለ የሰራ ከኔ ቅቤ አድርገህ ከኔ ምግብ አምጣ ይባላል። እና አንዳንድ ጊዜ ሁሉ ጊዜ ለሰው ስናበላ በጣም ጥንቃቄ ያስፈልጋል። ምግብ ቤት ስትሰራ ለትርፍ ምግብ የምትሰራ ከሆነ ረጅም አትሄድም። አይደለም 20 ምናምን ዓመት 10 ዓመትም አትሄድም። ከ2 ዓመት በኋላ ብዙ ስራ አትሰራም። ምክንያቱም ያ ሰው ተመልሶ የመምጣቱ በሽተኛ የመሆኑ የምግብ ቴስቱ ስለሚቀየር ሁሉ ጊዜ ጥራት ባለው ነገር እና በታማኝነት ቢዝነስ ማለት ታማኝነት ማለት ነው። ማታለል አይደለም። ዛሬ ሰርቼ ነገ ሄዳለሁ አትልም። ቢዝነስ ዛሬ ሰርተው የሚቀጥል ነገም ከነገ ወዲያ ከሰዎች ጋር ያለህ ሪሌሽን ታማኝነት በታማኝነት የምትሰራው ነገር ሲሆን ነው። ቀርበው ለትርፍ ብዬ ይሄ ኒውዚላንድ ስጋ ፍሮዘን ይሄ ነው ስጋ አላቀርብም። ፍሬሽ ነገር ነው የማቀርበው። እኔ ጋር የሚበላ ሰው ሁሉ ጤነኛ ነው ከምንም በላይ። ስለዚህ ይሄንን አይነት አሰራር አንተ የምትከተል ከሆነ አይደለም አበሻ ፈረንጆቹ ራሳቸው ከአንተ ቤት ሌላ ቦታ ቢቀይሩት ስለሚያማቸው አይሄዱም። እዛ ቤት በልተው ታመው ነው የሚያድሩት። ለምን? የአንተን ምግብ ከእነሱ ሰውነት ጋር ተለማምዷል። ጤነኛ ምግብ ነው የምትሰጣቸው። እና በእንደዚህ አይነት ሲሆን የምግቡ ኢንዱስትሪ፣ ሌላው ደግሞ
ሰራተኛና ያሰሪ ደግሞ ፕሪንሲፕል እንዴት ነው? እሱ ችግር ከሌለህ ነው። ሰራተኛና አሰሪ ደግሞ እንዴት ነው ረጅም ጊዜ አብሮ የሚኖረው የሚባለው ብዙ አሰራር አለ። ጀምሬን ባልጨርሰው ይቅርታ ባትሪ እንግዲህ ያው በዚህ አጋጣሚ ፎሎ አርጉ። ሞሰብ ኢትዮጵያን ሬስቶራንት ፓርማ ነው የምንገኘው። ጣሊያን ስትመጡ በሚላን እና ቦሎኛ መሀል ነው ያለ ነው። ፎሎ አርጉት፣ ቤታችሁ ነው። እንግዲህ በውጭ ላይ እንደተባለው ኤምባሲ ነው ሬስቶራንት ማለት እና የሰው ልጅ ሲቸግረው ወይም ደግሞ ማንኛውም ኢንፎርሜሽን ሲፈልግ የምንረዳዳበት ነው። ከእንደገና ያው ሞሰብ ደግሞ እንግዲህ በሀቢባ ቻዩ እንግዲህ እየሰፋ 2 ስፖንሰር አለ ዘንድሮ የሚድረው 2 ፓወር ባንክ ላመጣ ሂጅ ነው ጨርሶብኝ ነው ባትሪ እና ሞሰብ አንተ ጠንካራ ሰው ነህ። በወንድ ደረጃ ምግብ ቤት በጣም ዲፊካልት ነው፣ ከባድ ነው። ምክንያቱም እንዲህ ማስኬድ ራሱ በጣም ጎበዝ፣ አያያዝን ጥሩ ስለሆነ በጣም ብዙ መስራት ትችላለህ። ሴት ናት በይበልጥ ብዙ መስራት ምግብ ላይ ማኔጅ ማድረግ የምትችለው ሴት ለሴት ይቀላል ከወንድ ይልቅ። ግን ምንድነው አሁን ያለው እንትን ፈረንስ ያለው እንኳ ብትል ብዙ አቃቄር የምናወጣው እኛ ነች። እነሱ ያቀረብክላቸውን በልተው ቲፓቸው ሰጥተው ተደስተው ሪደልሽስ ብለው ምናምን በጣም አመስግነው ነው የሚሄዱት። እና አንቺ ያለበት ቦታ እርግጠኛ ነኝ ሁሉም ጨፍሮ በልተው ነው የሚሄደው። ምንም የሚያውቁትም አይደለም እንደኛ ማለት ነው። እና ብዙ መስራት ትችላለህ። እየበሉ እየጠጡ ዝም የጋን ወንድም የሚባለው እዚህ ሞሰብ ላይ ነው። ታያቸዋለሽ አይደል? ካባውን ለብሰው ጨፍረው አንድም 10-11 ጊዜ ነው ሲመላለሱ ማየው። በጣም የኛ የኤምባሲ ስራ ማለት ነው። እንደ ቱሪዝም ሀገሬን በጣም አስተዋውቃለሁ። ሹካ ማንኪያ እንኳ የለም። ከጨነቃቸው ነው የሚቀርበው። ያው እንዲያውም ፎቶ አንስቼ ለኢትዮጵያ ሕዝብ ነው የምልከው እንዲስቁባችሁ አመት እላቸዋለሁ። ሹካ ማንኪያ እባክህ ብለው ሲለም ባይዘወይ ያው እንዳልሽው ትክክል ነው። እናንተ አካባቢ ብዙ ኢትዮጵያውያን አሉ። አሁን አሜሪካም ምንም ቢሆን ግን በቻልነው መጠን የራሳችንን ከለር ይዘን የምንጓዝ ከሆነ ትልቅ ነገር ብዙ ነገር መስራት እንችላለን። ግን እንደ ሀገርና እንደ ሕዝብ እኔ አሁን በጣም ነው ዶክተሮቹ፣ ኢንጂነሮቹ፣ ባለስልጣኖቹ ኮሚኒ መንግስት ቦታ ብትይ በስርዓት አክብረውኝ በስርዓት አናግረውኝ በህይወቴ ለውጥ እያየሁት የመጣው ግን በማን ነው? በእናንተ ምስጋና ነው። በእናቶቻችን እናንተ የፈጠራችሁት ክችን ነው። ሽምብራሳው ቡጥጫ የሚሉት ምን የሚሉት ስሙን እንኳ በደንብ እንትን ብለን የማናውቀው የእናንተ ጥበብ ነው እየነገርንበት ያለው። እዚህ ላይ ያለው ሞሰቡ፣ ስፌቱ፣ ሁሉ ነገር በቃ የእናንተ ነው እና ሁሌ እናንተን እያመሰገን ብዙ ያልታየ ነገር አለ፣ መታወቅ አለብን። የኢትዮጵያ ኪችን በዚህ 3 ዓመት ነው ዩሮፕ ላይ እያናጋ የመጣው። ለምን? አንደኛ ጤፋችን ግሉቲን ፍሪ በመሆኑ፣ ምግባችን ቬጋን፣ ስጋዎቻችን የተመረጡ ናቸው። ለሰው ልጅ የሚመከር ነው እና እናንተ አይዞ ካላላችሁኝ ነገ ልጠፋ ነው። ስለዚህ እኔ ሳርዬ በዚህ አጋጣሚ የምነግረው አዎ ሁሉም መቼም እንደ ቤተሰብ ጣት ተቆርጦ አይጣልም እና ገበናችንን ተሸፋፍነን የምንቆጣውን እየተቆጣን የሚስተካከለውን እያስተካከል ለመሄድ እንችላለን። ግን ደግሞ ሊሚት አለው። ቀይ መስመር የሚባል ነገር አለ፣ ህግ አለ፣ ስርዓት መኖር አለበት። እዚህ ጋር ሳሪ እንትን ስትሆኚ እኔ ምሳሌ ነሽ እና ዲፌንድ መደራረግ አለብን። የራሳችን የሆነ ግሩፕ መኖር አለበት። ለምን የእኛ ሰው በመጣበት ልክ ካልመለስሽ በጣም ችግር ነው። ይሄ ችግር ነው። እጣት ስትሰጪው ክንድሽን በሙሉ ነው የሚፈልገው እና ትንሽ እንደዚህ አይነት ነገሮች የሆነ ዲፌንድ መደራረግ አለብን። ወጠን ማስረዳት አለብን። በወሬ ብቻ መሆን የለበትም። በቃ የእንትና እኮ እንዲህ ነው እንዲህ ያቀረቡልን እንዲሆነ ምክንያት አለ። ሁሉም የራሱ የሆነ ምክንያት ይኖረዋል። ብቻ ያ ሰው ከፈጣሪ በታች በጤናው ይመለስ፣ በጤናው እንትን ይንበል እና ያን ነው ለማለት የምፈልግ። አይዞሽ። እኔ በበኩሌ ከከፈትኩ ጀምሮ እስካሁን ድረስ የምታውቂው ነው። እንዲህ ሁሉን ነገር እንዲሁም አንቺ ጋር ነው ሸር የማደርገው። ብዙ ነገር ነው የምኮርጅሽ፣ ብዙ ነገር እንዲሁም ያ 100K ሁላ አምሮኛል። ዛሬ 100K አስገቡ
100K ሁላ ኬክ ቆርሰናል። የሳሪ 100K እና በጣም ፎሎ አድርጉት ጋይስ። በጣም እንትኔ ነሽ በእውነት እንደ ወንድ በጣም ነው። እንዲሁም መተሽ እዚህ የአያቶቻችንን ብር አግዥኝ። መክፈት አለብን፣ ሚላን መክፈት አለብን፣ ሮም መክፈት አለብን። በደንብ ነው እንትን የምንል እና ተጋግዘን እንተጋገዝ፣ አይዞ እንባባል። እኔ ቀላል አይደለም 9 ሰራተኛ። አሁን እኔ አንዱ በቀላሉ ደሞዝ የሚያገኘው 1500 ዩሮ ቢሆን 3000 ነው ከካሳ ማውጣው። ለምን ታክስ የሚባል አለ፣ ግብር አለ፣ ምን አለ፣ ሁሉ የቤት ኪራይ አለ፣ ጋዝ አለ፣ ምን አለ እና ትንሽ ተረዱን። አንዳንዴ ጨው ሞቅ ባይል፣ በርበሬው ሞቅ ባይል ተረዱን። አንዳንድ ነገሮች ለምን ከባድ ነው ይሄ። አንዳንዴ ሚጥሚጣው አናታችን ላይ የወጣ እንኳ አልቻልኩትም። አንዳንዴ አይታችኋል ሲዘሉ እና በጣም ወዳቸዋለሁ። ሳሪ እወድሻለሁ በእውነት። ሀቢባም አላህ ያቆይሽ በእውነት። በጣም ትልቅ ሰው በእውነት ከጎንሽ ነን። ሀቢባም እሙች እውነቴን ነው። ለዛ ነው የሰሩ ልቦች የሰሩ እጆች ተወቃሽነት አይድኑም። ምን ያሁን እዚህ ባለውበት ደረጃ እኔ ነኝ የማውቀው ስንትና ስንት ነገር እያሳለፍ እንደሆነ፣ ግን እንደዚህ ዲፌንድ መደራረግ አለብን። አይዞሽ ቶንሽ ሁሌ ያማረ ነው እና እኔ በበኩሌ ከጎንሽ ነኝ። አይዞሽ ለማለት ነው። ቴንኪው። ይቅርታ የቅልቦች ትንሽ ተወራው። ዛሬ ደግሞ ቅዳሜ ነው እንግዲህ ዛሬ የጭፈራ ቀን ነው። ከራት በኋላ በጣም አሪፍ ሀሳብ ነው ያነሳው። ይፈልጉሻል መሰለኝ። አዎ ድምጽ እየሆኑ ነው። አንድ ሰዓት ይፈልጉሻል። ሌላ ስራ አለሽ? አዎ ከጨረሳችሁ ወደ ሌላ ጉዳይ ይገባል። የእንትናን ጉዳይ እንደነገርኳችሁ ሬስቶራንት ፕሮግራም አለሽ። በጣም እናመሰግናለን። በጣም ነው የምናመሰግነው። ኩራታችን ዛሬ አክብራችሁ ሁላችሁ በጣም ነው የምወድሽ አቡዬ። እዚህ ታች ገስት ላይ ያላችሁ አክባሪዎች አከብራችኋለሁ። ሁላችሁም እወዳችኋለሁ። በጣም ነው የማመሰግነው። እንወድሻለን፣ እናከብርሻለን። ኩራታችን ነሽ። አንቺንም እንወድሻለን። በጣም ነው በርቺ። በጣም እሺ። ደህና ሰላም ሁኑ ሁላችሁም። አቡ በቃ እኔም ወደ ስራ ያው እንድትነግሪኝ እንግዲህ 2025 ሳያል ባይዛው ሀቢባ እንግዲህ በቅርቡ የሆነ ነገር ፕሊዝ ከቻልሽ አሁን አትርሽ እያየሽ ቴክስት አድርግልኝ ስልክሽን። ካልሆነ ወይ ልምጣ ዝግ ስለሆነ እኮ ነው ችግሩ። አንተ ቆይ ለሞዴሬተሮች ለምን ላክልኝ እኮ ብዬሽ ነበር። ቆይ አንድ ለመጀመሪያ ጊዜ የምሰራው ኤሮፕ ላይ ስራ አለኝ እና ያንም አማክርሻለሁ። እንግዲህ ከጎኔ ናችሁ እናንተ። የማን ሬስቶራንት ሆኖ ተገኘ እያላችሁ ያላችሁ ነገ ቪዲዮ ሲሰራ ታውቃላችሁ። ሬስቶራንቱ ቮይስ ልኬላችኋለሁ ዋትሳፕ ላይ። ምላሽ ካልሰጡኝ እስከ ነገ ቪዲዮ ስለምሰራ ነገ ታውቃላችሁ። አንዳንዴ በውስጥ ስታናግሯቸው ምላሽ የማይሰጡ ሰዎች ሚዲያ ላይ አውጥታችሁ ስታናግሯቸው ምላሽ ይሰጣሉ። ስለዚህ ሶፊዬ ኢንቫይት አድርጌሽ ነበረ። ኔትወርክሽ ይሁን አይዶን ነው። መልካም ጊዜ። በቃ የገባች ነው ሞዴሬተሬ። በእሷ ቁጥርህን እንድትልክና እሷ ለእኔ አምጥታ ዋትሳፕ ላይ ስትሰጠኝ እኔ ዋትሳፕ ላይ ሀቢባ ፎሎ ላድርጋትና ጨረሱ። እንዴት እነዚህ ከዛ ወጥቼ ነው የምልከው አይደል? ወተክ በሜሴጅ ላክላትና እሷ ለእኔ በዋትሳፕ ትሰጠኛለች። ሶፊዬ ዘገየሽ በጣም። ቅድም ነው ኢንቫይት ያደረኩሽ። ኔትወርክ የለሽ ማን ነው የሚልክልኝ? መሶብ ሬስቶራንት ነው። አዎ ከሁለት አንዳችሁ ወይ ላንቺ ወይ ለመስዬ ይልካል። እሺ እንዴት ዋልሽልኝ ሀቡዬ? አለሁልሽ። እንዴት ነሽ ሶፊዬ? አለሁልሽ። ክፍሌ እንዴት እንደቀያየርኩት አይተሻል ዛሬ? እሱ ከጠዋት ጀምሮ እኮ ነበርኩኝ። በጣም ነው የወደድኩት። ሌላ ቦታ አሪፍ ሴታፕ ሆነ። አንቺ እንትን ይራልሽ መቀየር ቦታ መቀየር ራሱ ቤት ውስጥ የሆነ እቃ መቀያየር ራሱ መንፈስን ያድሳል።
ትንሽ እንኳን መጋረጃ ስትቀይሪ ቤት እንዴት ደስ ይላል አይደለ? በጣም ልክ እንደዛ ደስ የሚል ነገር እንደዛ አዲስ ነገር ይሰማል። ሪምሻ ስትመጣ አሳያታለሁ። ያ ስራ ላይ ናት መሰለኝ። ላክልኝ ወንድሜ ነው ለመስዬ እኔ ላክ ለመሶኛል በዋትስአፕ ልክልሻለሁ። ቻው። አይደለም ይሄ የፐርሶናል የራሴ የግሌ ነው። ሌላ የምትፈልጉት ነገር ካለ አቡዬ ታዛዥ ነኝ። እዚህ አካባቢ እርዳታ የሚያስፈልገው ብትፈልጊው እንትን ካለ ቴክስት አድርግልኝ፣ ችግር የለም። እኔም ቴክስት ይሻለሁ ላክልኝና እንግዲህ ሁላችሁም አይዟችሁ፣ ሰላም ሆኖ ቴንኪዩ፣ ወዳችኋለሁ። መልካም ጊዜ። እንግዲህ ያው ቤተኛ ሆኛለሁ፣ ቻለው ነው እንግዲህ። ሰላም እሺ ሶፍዬ ማሪ ሀያት ቅድም ጨንቆኛል ምንድን ነው ብላ ለተወሰነ ደቂቃ ገብታ አይደለም ብላ ተጻፍና የገንዘብ ጉዳይ አይደለም ልጄ ታሟል እየጻፈች ነው ኮመንት ላይ ልጄ ታሟል ህንድ ሀገር ነው ያለው እና በካንሰር ምናምን እየጻፈች ነበረ እኮ። ስለዚህ የገንዘብ እርዳታ ነው ታዲያ ሶፍዬ። እና ኦልሬዲ የገንዘብ እርዳታ ከሆነ እኔ ያልኩት የገንዘብ እርዳታ አይደለም ካለች ነው የምናስገባት ስል በቃ ነው ብለሽ መዝጋት ትችላለሽ እኮ። ያው እኔም ኮመንት ላይ ስላየሁት ነው። ሀውዬ የገንዘብ እርዳታ መቀበል አንችልም እኛ አሁን ላይ። እሺ ሀውዬ አለው ከሰር ቤተሰብ የገንዘብ እርዳታ ደርሶኛል፣ አውርጅ። እሺ የገንዘብ እርዳታ መቀበል ፓክ ያደርጋል አንዳንዴ። ቤተሰብ እንትን ከፍቻለሁ አካውንት፣ አዲስ አካውንት ሀቢባ ሳይመን የሚል ይሄ የኔ አካውንት ነው። አሜን በሴቷ ልጄ ስም አሜን፣ በወንዱ ልጆች ስም ሳይመን፣ በልጆቼ ስም አካውንት ከፍቻለሁኝ። 3 አካውንት ተዘግቶብኛል እስካሁን። ይሄ 4ኛ አካውንቴ ነው ታውቃላችሁ። ይህን ቢዘጋ እኔን ከቲክቶክ ለማጥፋት በርትተው ጠንክረው እየሰሩ ያሉ ሰዎች አሉ፣ ያሉ አካላት አሉ እኔን ለማጥፋት። እኔ ደግሞ በህይወት እስካለው ከቲክቶክ እንደማልጠፋ ቃል ገብቼላችኋለሁ። ለእናንተ ድምፄ ለሚያስፈልጋችሁ፣ ድምፅ እንደሆናችሁ ለምትፈልጉ፣ በጣም ብዙ የኔ እርዳታ ለሚያስፈልጋችሁ ሰዎች ቃል ገብቻለሁ። በህይወት እስካለው እንደማልጠፋ፣ አካውንት ሲዘጋ አካውንት እየከፈትኩ እንደምመጣ። 3ኛ አካውንት ነው የተዘጋብኝ ከትናንት ወዲያ። አይናችሁ እያየ ላይቭ ላይ እያለሁ ላይ ነው ድርግም ያለው። ግን እኔ መቼም ተስፋ አልቆርጥም። እየወደኩ የምነሳ እየወደኩ አፈርልሼ የምነሳ ጀግና ነኝ። ምንም አካውንት 80 አካውንት ቢዘጋ 80 እየከፈትኩኝ እመጣለሁ እንጂ አልጠፋም። ለማን ብዬ ማን ደስ ይበለው ብዬ በቃ ብዬ እጅ ሰጥቼ ቁጭ እንድል፣ 2ኛ ቲክቶክ እንዳልጠቀም፣ ቲክቶክ እንድጠላ፣ ሰው እንድጠላ። በፍጹም ጥሩ ሰው እንዳለ መጥፎ ሰው አለ። መጥፎ ሰዎች ሪፖርት ያደርጉብኛል፣ ጥሩ ሰዎች ኮፒ ሊንክ ያደርጉልኛል፣ ፎሎ ያደርጉኛል። እቺ ዓለም መጥፎ ሰውም አለበት ጥሩ ሰውም አለበት። መጥፎ ሰዎች ተባብረው ሪፖርት ሲያደርጉ፣ ጥሩ ሰዎች ደግሞ ኮፒ ሊንክ ያደርጉልኛል። መጥፎ ሰዎች ሲያዘጉብኝ፣ ጥሩ ሰዎች ደግሞ ፎሎ ያደርጉኛል። ስለዚህ እኔ አልጠፋም በፍጹም። ብዙ እኔ የምጠቅማቸው ሰዎች አሉ፣ ድምፅ መሆናቸው የተበደሉ። እኔ ሳያት ራሱ እናቱ መስላኝ ነበር፣ ግን ሚስቱ ነኝ ስትል በጣም ገረመኝ። 3ኛዋ ሳይከፈትላት ሲቀር በዛው ትጠፋለች፣ ትደክማለች፣ ተስፋ ትቆርጣለች ብለው ነው። እኛ በማንኛውም ሁኔታ ከጎንሽ እንደምንሆን ቃላችን ነው። ቴንኪዩ ሶ ማች የኔ ውዶች፣ የኔ ማሮች። ብዙ ወይኔ ጋይስ በእውነት ከኔ ተማሩ። እኔ እድሜና ህይወት ሶሻል ሚዲያ ላይ ያለ ሰው ምን ያህል አስመሳይ እንደሆነ፣ ምን ያህል በጀርባ እንደሚወጋችሁ እያየው ነው። ስትሞገሱ ያሞግሳችሁና ሰው ሲነሳባችሁ ጠብቆ መጥቶ እንደዚህ በጩቤ ከኋላ የሚወጋችሁ በጣም ብዙ አስመሳይ ሰዎችን እያየው ነው። ሀቢባ ላይቭ ላይ ቀኑን ሙሉ ስለምትውል አታይም ብለው ይሁን አላውቅም፣ ብቻ ህዝቡ እንኳን ይታዘበናል ብለው የማያፍሩ ባሞገሱኝ አፋቸው እኔን መልካም ስራዬን ባደ